አሰላሙ አለይኩም ወረህመቱላሂ ወበረካቱ። የዩቱብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ያለው አልሐምዱሊላህ። እናንተስ እንዴት ሰነበታችሁ? እህቶቼ፣ ወንድሞቼ፣ የኢትዮጵያ ሕዝብ በሙሉ በውጭም ያላችሁ በሀገር እላለሁኝ አላህ ባላችሁበት ይጠብቃችሁ። እንዴት ሰነበታችሁ? እኔ ደግሞ ሰሞኑ አልተመቸኝም። አንዳንዴ እንደዚህ የወጣው ያው ከእናንተ ጋር ለመገናኘትም ያው አልተመቸኝም። ስራ ላይ ሁኜ ነው። አሁን ደግሞ ሰው ጋር ነኝ እና አሰሪ ደግሞ የለችም፣ ተሳፍራለች እና ሰው ጋር ሁኜ ነው። ለዚህ አልተመቸኝም እላችኋለሁ። እናንተስ እንዴት ናችሁ? ሰላም ናችሁ ወይ? እና እስኪ ሰላም ልበላችሁ ብዬ ነው የገባውኝ እና አላህ ኸይሩን ይዋጥልን። ረመዳንም ደርሷል። እንግዲህ በመላው ያላችሁ ሙስሊሞች እንኳን አደረሳችሁ እላለሁኝ። አሁን አንድ 20 ምናምን ቀን ነው መሰለኝ የቀረው እና አላህ በሰላም ያድርሰን ሁላችንም። የተከበረው ጾማችን እላለሁኝ። እንግዲህ ጽዳቱስ እንዴት አድርጓችኋል? ያው ረመዳን መግቢያ ላይ ስራ ይበዛል። ጽዳት፣ እቃ ማራገፍ አለ፣ ማውረድ አለ፣ መቀያየር አለ። እሱን እንዴት አድርጓችኋል? እኔው እንኳን አልሐምዱሊላህ ቤቱ ትልቅ ቤት አይደለም። እንግዲህ ያለውበት ሹጋ ነው። ያው ቢኖርም እንደዚህ ከባድ አይደለም። እንደዚህ አይዲ ስራ ይሰራል እንጂ ይሄ እንደዚህ ማራገፍ፣ ማውጣት፣ ማውራድ ነገር ብዙም የለም። አዲስ ለረመዳን ተብሎ ብዙም እንትን የሚል ነገር የለም። የአንድ የ3 ቀን ምናልባት የ4 ቀን ቢሆን ነው ስራ የረመዳን ጽዳት። ሌላ ቦታ ወሩ ሙሉ እንግዲህ ድካም ነው። ያው ቁም ሳጥን ይባላል፣ ላዩ ይባላል፣ ማራገፉ ግርግዳ ይባላል። ሱዲ ላይ አረብ ሀገር የትም ላይ ማይሰራ ነገር ምን አለ ብላችኋል? እንግዲህ ሰራተኛ ከሌለ እነሱ ይኖራሉ፣ መኖር አያቅታቸውም። ሰራተኛ ሲኖር እንጂ ምን ላሰራ ይላሉ። ጣራና ግርግዳ አይቀርም ይላሉ። የአንዳንድ ቦታ ደግሞ ከይረኛ ናቸው። ብዙም ረመዳንም ቢኖር ሁልጊዜ የሚጠዳ ከሆነ ሁልጊዜ ያው የምትከታተሉት ከሆነ ረመዳን ላይ ብዙ እንትን አይሉም። አሮጌ እቃ ይጥሉና አዳዲስ ያስገባሉ እንጂ አንዳንድ ቤት ደግሞ ጣራውም ግርግዳውም እንዳይቀር ይላሉ። እንደዚህ አይነት ቤት ደግሞ በጣም ይደክመዋል ሰራተኛ። አላህ ያግዛችሁ፣ አላህ ይርዳችሁ ነው የምላችሁ። እንደዚህ አይነት የሚገጥማችሁ ሰዎች እኔም በፊት እንዲህ ዶር በምሰራበት ጊዜ በጣም ከባድ ስራ የሚገጥመኝ ቤት አለ። አሁን ደግሞ አልሐምዱሊላህ አሁን ደግሞ የገባሁበት ሹጋ ነው። ያው ቀለል የሚል ይመስለኛል። እንግዲህ ያው ረመዳን ላይ አልሰራሁበትም። ሰሞኑን በቅርብ ነው የገባውኝ። እንግዲህ ይታያል። ለጊዜው አሁን እኔ ሰው ጋር ነኝ፣ እሷም የለችም ያለውኝ። እናንተ አላህ ያግዛችሁ። ረመዳን የአረብ ሀገራት ሁሉም ጾመኛ ስለሆነ ሁሉም ጋር ስራ ይበዛል። በተለይ ከስዑዲ በላይ ደግሞ ዱባይ በጣም ይከብዳል አሉ። ስራ ከባድ ነው። ዱባይ ላይ በጣም ይከብዳል ይላሉ። ጽዳታቸውም ኃይለኛ ነው። መስታወቱም ቤታቸውም የተለየ ነው። በጣም ስራቸው ይከብዳል ብሎ ብዙ ሰዎች ያወራሉ። ግን
ስዑዲ ላይ እስከዚህ ያው እዛ ስዑዲም ይከብዳል። በስ እንደ ዱባይ የሚሆን አይመስለኝም። እና ረመዳን የትም ስራ ይከብዳል። እንግዲህ ረመዳንም ላይ ያው አንዳንድ ቤት በጣም ይሰራል፣ ይበላል፣ ሰው ይጠራል። በዚህ እንግዲህ ስራ ይከብዳል ረመዳን ላይ። አላህ ያግዘን፣ አላህ ያግዛችሁ ነው የምላችሁ። እንግዲህ ምን እናደርጋለን? ለስራ ብለን እስከወጣን ድረስ እንግዲህ አቅሙ እስከፈቀደው መታገል ነው። ከአቅም በላይ ሲሆን እንግዲህ ምንም ማድረግ አይቻልም። በስ ጠለብ ሰዎች ያው ከአቅማቸውን በላይ ቢሆን እንግዲህ ጥለው ማውጣት የሚችሉም አሉ፣ ማይችሉም አሉ። እኛ እንኳን ግድ የለም፣ እኛ ውር ስለሆን ከቻልን እንሰራለን፣ ካልቻልነው ጥለን እንወጣለን። ግን እነዚህ ጠለቦች አላህ የሆናቸው ነው የምለው። ጥሎ ማውጣት ማይችሉ አሉ። አሳፍሩኝ መክተብም ብሎ ማይወስዷቸው አሉ። ጉልበታቸው ደግሞ አሟጦን ደግሞ አውጥቶ የሚጥሏቸውም አሉ። ለነሱ አላህ ይሁናቸው፣ ለነሱ አላህ ይድረስላቸው። አላህ ደግሞ የተስተካከለ ቦታ አላህ ይስጣቸው። ለሁላችንም የተስተካከለ ህይወት አላህ ይስጠን። ግን የነሱ ይብሳል እላለሁኝ። ረመዳን ላይ በጣም ስለሚከብድ ስራ ለጠለቦች አላህ ይሁናቸው ነው የምለው። እና ሁላችንም አላህ ይርዳን እህቶቼ፣ ወንድሞቼ። እና በዚሁ እንግዲህ እሰናበታችኋለሁ። አላህ በሰላም ያቆያችሁ። ረመዳኑም በሰላም መጥቶ ጾምን የምናሳልፈው አላህ ያደርገን እላለሁ። በዚህ እሰናበታችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።